ሌሊት ነው። ኢየሱስ በጌቴሴማኒ ገነት ውስጥ ተንበርክኮ አባቴ ሆይ እያለ እየጸለየ ነው። ነገር ግን ቆም ብለን ስናስብ እርሱ ራሱ አምላክ ነው። ወደ ማን እየጸለየ ነው? ይህን ምስጢር ዛሬ ከመጽሐፍ ቅዱስ አንፃር አብረን የምናየው ይሆናል። ከእናንተ የሚጠበቀው ሙሉን ቪዲዮ አብራችሁ ማየት፣ መልሱን ከዛ ውስጥ ታገኙታላችሁና ማለት ነው። ሰላም ቤተሰብ፣ ዛሬ በርካታ ክርስቲያኖች አልፎ ተርፎም ክርስትናን ለመተቸት የሚጠቀሙበትን አንድ ጥልቅ ጥያቄ ይዤላችሁ መጥቻለሁ። ጥያቄው ኢየሱስ አምላክ ከሆነ ወደ ማን ነበር የሚጸልየው? ወደ ራሱ እየጸለየ ነው ወይስ ከእርሱ የሚበልጥ አለ ማለት ነው? ይህ ጥያቄ ብዙዎችን ግራ ያጋባል። አንዳንዶች ኢየሱስ አምላክ አይደለም ለማለት እንደ ማስረጃ ይጠቀሙበታል። ነገር ግን መልሱ የተደበቀው ክርስትና ስለ እግዚአብሔር በሚያስተምረው ጥልቅ እውነት ውስጥ ነው፣ ሥላሴ በምንለው ትምህርት ውስጥ ማለት ነው። ዛሬ መጽሐፍ ቅዱስን ከፍተን ይህንን እንመለከታለን። በመጀመሪያ ክርስቲያኖች ስለ እግዚአብሔር ምን እንደምንረዳ መጽሐፍ ቅዱስ እንደሚያስተምረን አንድ አምላክ ብቻ አለ። ዘዳግም 6:4 ላይ እንዲህ ይላል፣ እስራኤሎች ስማ፣ እግዚአብሔር አምላካችን አንድ እግዚአብሔር ነው ይላል። ነገር ግን ይህ አንድ አምላክ በሶስት አካላት ይኖራል፣ አብ፣ ወልድ፣ መንፈስ ቅዱስ። ይህ ማለት ሶስት አማልክት አሉ ማለት አይደለም። ሶስቱም ሙሉ በሙሉ አምላክ ናቸው፣ ነገር ግን አንድ አምላክ ናቸው ማለት ነው። ኢየሱስም ራሱ ይህንን አረጋግጧል። በማቴዎስ 28:19 ላይ ደቀ መዛሙርቱን እንግዲህ ሂዱና አሕዛብን በአብ በወልድ በመንፈስ ቅዱስ ስም አጥምቋቸው ይላል። ልብ በሉ፣ ስም ነው የሚለው። በአብ በወልድ በመንፈስ ቅዱስ ስም ነው የሚለው እንጂ ስሞች አይደለም። ስለዚህ ስም ሲሆን ነጠላ ነው፣ ስሞች ቢሆን ብዙ ቁጥር ማለት ነው። ስለዚህ አንድ ስም ሶስት አካላት ማለት ነው። ኢየሱስ መልሶ በዮሐንስ 10:30 ላይ እኔና አብ አንድ ነን ብሏል። ይህ ማለት አንድ ሰው ናቸው ሳይሆን አንድ መለኮታዊ ባህሪ ያላቸው ናቸው ማለት ነው። ሥላሴ በመላው መጽሐፍ ቅዱስ ውስጥ ይገኛል። እስቲ አንዳንዶቹን እንመልከት። በዘፍጥረት ምዕራፍ 1 ከቁጥር 1 እስከ 3 ላይ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ፣ የእግዚአብሔር መንፈስ በውሃ ላይ ሰፎ ነበር፣ እግዚአብሔርም ብርሃን ይሁን አለ የሚል እናገኛለን። እዚህ ላይ አብ እግዚአብሔር፣ መንፈስ ቅዱስ በውሃ ላይ ሰፎ እንደነበረ እና ወልድ የሚናገር ቃል ብርሃን ይሁን የሚለውን እንደተናገረ ማየት እንችላለን። ሌላ ክፍል ስንመለከት በማቴዎስ 3:16-17 ላይ ኢየሱስ ሲጠመቅ ሶስቱም አካላት በግልጽ ታይተዋል። ወልድ ኢየሱስ በውሃ ውስጥ፣ መንፈስ ቅዱስ እንደ እርግብ ሲወርድ፣ አብ ከሰማይ የምወደው ልጄ ይህ ነው ሲል ተናገረ። ሌላ ክፍል ዮሐንስ ምዕራፍ 1 ከቁጥር 1 ደግሞ በመጀመሪያም ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር በማለት የኢየሱስ አምላክነትን በግልጽ ያስተምራል። ሌላም ክፍል ብንጨምር 2:6 ላይ ስለ ኢየሱስ እርሱ በእግዚአብሔር መልክ ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሆነ አልቆጠረም ይላል። ኢየሱስ ከእግዚአብሔር ጋር እኩል ነው ማለት ነው። ስለዚህ ሥላሴ ማለት አንድ አምላክ በሶስት አካል፣ አብ፣ ወልድ፣ መንፈስ ቅዱስ፣ ሶስቱም እኩል አምላክ፣ ሶስቱም ዘላለማዊ፣ ሶስቱም አንድ ማለት ነው። አሁን ወደ ዋናው ጥያቄያችን እንመለስ። ኢየሱስ አምላክ ከሆነ ለምን ጸለየ? መልሱ በኢየሱስ ሁለት ባህሪያት ውስጥ ነው። እርሱም ሙሉ አምላክና ሙሉ ሰው ነው። ዮሐንስ 1:14 ላይ ቃል ሥጋ ሆነ የሚል ክፍል እናያለን። የእግዚአብሔር ልጅ አምላክነቱን ሳይተው ሰው ሆነ። ይህ ሥጋ መልበስ ወይም ኢንካርኔሽን ይባላል። ኢየሱስ ሰው ሆኖ ሳለ የጸለየው በሶስት ምክንያቶች ነው። የመጀመሪያው ከአብ ጋር ያለውን ግንኙነት ለመግለጽ። ኢየሱስ ሲጸልይ የሚያሳየው በእርሱና በአብ መካከል ያለው ፍጹም ፍቅር ግንኙነት መሆኑን ነው። በዮሐንስ 17 ላይ ኢየሱስ አባት ሆይ ሰዓቱ ደርሷል፣ ልጅህን እንዲያከብር ልጅህን አክብረው በማለት ጸለየ። ይህ የበታችነት ጸሎት ሳይሆን የፍቅር መግባቢያ ነው ማለት ነው። በሁለተኛነት የምናየው ለእኛ ምሳሌ ሊሆን የጸለየው። ኢየሱስ እንዴት መጸለይ እንዳለብን አሳይቶናል። ደቀ መዛሙርቱ ጌታዊ እንድንጸልይ አስተምረን ወይም ጸሎትን አስተምረን ብለው ሲጠይቁት እናንተ ስትጸልዩ እንዲህ በሉ፣ በሰማያት የምትኖር አባታችን ሆይ በማለት አስተማራቸው። ኢየሱስ ሰው ባይሆን ኖሮ መጸለይ አያስፈልገውም ነበር። ነገር ግን ሙሉ ሰው ሆኖ ሳለ እኛ እንደምንጸልይ ሁሉ ጸለየ። በእኛ ፈንታ ሳይሆን ለእኛ ምሳሌ ለመሆን ማለት ነው። ሶስተኛነት የምናየው ሙሉ ሰው እንደመሆኑ መጸለይ ያስፈልገው ነበረ። ኢየሱስ እውነተኛ ሰው ነበረ። ሲደክም፣ ሲራብ፣ ሲያዝን፣ ሲፈተን ኖሯል። ዕብራውያን 4:15 ላይ ማየት እንደምንችለው ማለት ነው። እንደ እውነተኛ ሰው ከእግዚአብሔር ጋር ለመነጋገር ጸሎት ያስፈልገው ነበር። በጌቴሴማኒ ገነት ውስጥ ኢየሱስ አባቴ ሆይ ቢቻልህ ይህ ጽዋ ከእኔ ይለፍ፣ ነገር ግን እንዳንተ ፍቃድ እንጂ እንደኔ አይደለም በማለት ጸለየ። ማቴዎስ 26:39 ላይ ይህ የሰውነቱ ድካምና ፍላጎት ነው ማለት ነው። ስለዚህ የአምላክነቱ ማነስ ሳይሆን የሰውነቱ የድካምና የፍላጎት ነው ማለት ነው። ታዲያ ይህ ለእኛ ምን ትርጉም አለው?
አንደኛ ኢየሱስ የኛ መካከለኛ ነው። ዕብራውያን 7:25 ላይ ስለ እነርሱ ይማልድ ዘንድ ሁልጊዜ ሕያው ነው ይላል። ኢየሱስ ዛሬም በሰማይ ስለኛ እየጸለየ ነው ወይም እየማለደ ነው ማለት ነው። ሁለተኛነት ወደ እግዚአብሔር የመቅረብ መንገድ አለ ማለት ነው። በኢየሱስ በኩል ወደ እግዚአብሔር መቅረብ ያስችለናል ማለት ነው። ኢየሱስ ስለተዋረደና ሰው ስለሆነ አሁንም እኛ በእርሱ በኩል ወደ እግዚአብሔር በጸሎት መቅረብ እንችላለን። እግዚአብሔር ሩቅ አይደለም፣ አብ አባት ብለን ልንጠራው እንችላለን። ሮሜ 8:15 ላይ ማየት እንደምንችለው ማለት ነው። ሶስተኛ ጸሎት ግንኙነት ነው። ኢየሱስ ጸሎት ያስተማረን ጸሎት የምንፈልገውን ዘር ማቅረብ ብቻ አይደለም፣ ከአባታችን ጋር የምንነጋገርበት የፍቅር ግንኙነት ነው። ኢየሱስ ወደ አባቱ ለመቅረብ ጊዜ መረጠ፣ እኛም እንዲሁ ማድረግ አለብን ማለት ነው። ሉቃስ 5:16 ማየት ትችላላችሁ። ስለዚህ ማጠቃለያችን ምንድነው? ኢየሱስ አምላክ ነው፣ ነገር ግን ሙሉ ሰው ሆኖ ሳለ ከአብ ጋር ለመነጋገር ለእኛ ምሳሌ ለመሆንና ፍጹም የሆነውን የሰው ልጅ ሕይወት ለመኖር ጸለየ። ጸሎቱም የአምላክነቱ ማነስ የሰውነቱ እውነተኛነት ማረጋገጫ ሳይሆን ለእኛ መማሪያ የሆነን ነው ማለት ነው። እና አሁን በተነሳው ጌታ በኩል እኛ በልበ ሙሉነት ወደ እግዚአብሔር መቅረብ እንችላለን። ውድ ቤተሰብ ይህ ቪዲዮ ከረዳችሁ ሼር አድርጉት። ሰብስክራይብ በማድረግ ቤተሰባችንን መቀላቀል ትችላላችሁ።